بسم الله الرحمن الرحيم الحمد لله وكفى وصلاة وسلاما على نبيه الذي اصطفى وآله وأتباعه إلى يوم الدين أما بعد فسلام من الله عليكم ورحمته وبركاته في ذكر المعجزات يملكتنيون تأمراتوج يوصان نقنيالن الله سبحانه وتعالى نبياتوجن بتلايو تأمراتوج لقواتجوال لقد أرسلنا رسولنا بالبينات إنيا ملكتنيوچاچن برغت تأمرات بمرجاوچ لكنال بالآيات الظاهرات والمعجزات الباهرات أصدمامي بهونه ليلاون بمياسن تأمر نبياتوچن هلو لكنال معجزات مالت ما يعجز عليه الإنسان أن يأتي بمثله ليلوچو أمساياو ليامطولت ميساناتچو ነገር معجزة ይባላል በርካታ ሙዕጂዛዎችን ነቢያቶች አሳይተዋል ታዲያ ነቢያቶቹ ሩሱሎቹ መልእክተኞቹ በተለያየ ክፍለ ዘመን ሲላኩ ይዘውት የሚመጡት ተአምር ግዚያቸውን የዋጀ ተጨባጩን ያገናዘበ የማህበረሰቡን ያስተሳሰብ እይታን የመጠነ ተአምራትን አላህ ይሰጣቸዋል ከአላህ ለመላካቸው መረጃ ይሆን ዘንድ የተለያዩ ተአምራት በእጃቸው ላይ ይከሰታል ነብዩና መሐመድ አለይሂ ሰላቱ ወሰለም ይዘውት የመጡት ትልቁ ተአምራቸው ቁርአን ነው ቁርአን ተአምራቱ ተጠልቆ ያልቅም ተዝቆ ያልቅም ለየክፍለ ዘመኑ የሚዘረዘር ተአምር አለ ይሄ ቋሚ ነው የቁርአን ተአምር እስካሁን አለ 1400 ዓመት በላይ እጃችን ላይ አለ ሳይንቲስቶቹ በየጊዜው ተአምራትን ያወጡለት ነው የህክምና ምሁራን ያወጡለት ነው የሥነ ጽሑፍ ምሁራን ያወጡለት ነው አያልቅም ይቀዳል እስከ መጨረሻው كذانو شوقي أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما مدى جدد يزينهن جلال العتق والقدم أتى النبيون نبياتو كله مدو بالآيات بتأمرات فانصرمت تقارطوا الجد አሁን የነብዩላህ ሙሳን ባህር መክፈል ለናመጣው አንችልም ቁርአን ስለነገረን ብቻ እናምንበታለን የነብዩላህ ኢሳን አለይሂ ሰላም በአላህ ፍቃድ ከሞት የቀሰቀሱትን ታሪክ ልናወራው እንችላለን እንጂ ልናሳየው አንችልም ፈንሰረመት ተቋርጠዋል ወጅተና አንተ ግን መጣልን ቢዓዚምን ታላቅ በሆነ غير منصرم በማይቋረጠው ተአምር በተሞላው ቁርአን መጣልን አያቱሁ ኩለማ መዳ ጁደዱን ጊዜ ባለፈ ቁጥር ተአምራቶቹ አዲስ ጊዜ በመጣ ቁጥር የዚኑሁን ጀላሉ ለጥቂ ወልቂደሚ የቀደምት ውበት ጸዳል የሚላበስ የሆነን ቁርአን አመጣ ስለ ቁርአን ግን ዛሬ አናወራም ስለ ቁርአን ተአምራዊ የአላህ ቃልነት አሳኝነት ቁርአን ታላቁ የአላህ ቃል ሚለውን ዩቲዩብ ላይ ትምርቱን መከታተል ይቻላል ዛሬ ማውራችሁ መልእክተኛው አለይሂ ሰላቱ ሰላም በህይወት ዘመናቸው በተጨባጭ ያሳዩትን ተአምር ነው ጨረቃን እስከ መሰንጠቅ እጃቸው ላይ ውሃ እስከ ማፍለቅ የፈሰሰን አይን ወደ ቦታ እስከ መመለስ ያሳዩት ተአምር በርካታ ነው እነ ኢማም አልበይሃቂ ወልአስባሃኒ في دلائل النبوة በርካቶችን ጠቅሰዋል ሼኹል እስላም ኢብኑ ተይሚያ ከ1000 በላይ ተአምር አሳይተዋል ይላል ኢማም አን-ነዋዊ في شرح مسلم ከ1200 በላይ ነብዩ ተአምር አሳይተዋል ይላል ከፈሎቹ ከ7 እስከ 9 ጥራዝ ቮሊዩም ሙጀለድ በተአምራታቸው ላይ ብቻ ምድር ላይ በህይወት ይያሉ ስለሰሩት ተአምር ብቻ ዘግበዋል ተአምራታቸው ብዙ ነው እስካሁን በነበረን ትምርት በርካቶችን አይተናል ዛሬ ደግሞ አንድ እንጨምራለን አስተምሮቶችን እናወጣለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ጉዟቸው ላይ ሰራዊቱን ይዘው ተንቀሳቅሰዋል غزوة ተቡክ ላይ ያ ተአምር የተገሰተበት ነው ተቡክ ዘመቻ ተአምራቶቹ በነግራችሁ ጉድ ነው ተአምርን ተአምር ያጀበው ጉዞ ነበር ጉዟቸው ግን ራባቸው ውሃ በጣም ጠማቸው ከዛም ወደ ነብዩ አለይሂ ሰላቱ ሰላም መጡና የአላህ መልእክተኛ እርቦናል ጠምቶናል ቢያንስ ከመንጓጓዝባቸው ግመሎች የተወሰኑትን እንረድና ስጋውን እንብላ ስቡን ደግሞ እንቀባው ቆዳችን ደረቀ እባክዎትን ሌላውን ደግሞ እንጓጓዝበታለን አሉ መልእክተኛው አለይሂ ሰላቱ ሰላም በጣም አዛኝ ናቸው እንደራባቸው ሰሃቦቹ አይተዋል ከዛም ፈቀዱ የተወሰኑት ተደስተው ተቻኩለው ሊያርዱ ሲሄዱ ሰይድና ዑመር አዩአቸው ሰይድና ዑመር ትልቅ እይታ የነበራቸው ሰው ናቸው ንግግራቸውን ቁርአን አረጋግጦ በርካታ አናቅጽ የወረደባቸው ናቸው ዑመር አንድ ነገር ሲል አላህ የእርሳቸውን ቃል
አጽድቆ በርካታ የቁርአን አንቀጾች ወርደውላቸዋል። ሙአየድ ፋሩቅ ነበሩ። ሐሰትና እውነትን የሚለዩበት መነጽር አላህ የሰጣቸው ሰው ነበሩ። እስልምና ዝቅ አጎንብሶ እያለ መካ ላይ ዑመር ሲሰልሙ ነው ቀና ያለው። ዑመር መጡና ወደ ነቢያችን መጡ። የአላህ መልእክተኛ ኢዛ አዚንተ ለሁም ከፈቀድክላቸው እንዲያርዱ ቀለ الظهሩ መጓጓዣችን አለቀ ማለት ሰፈሩን መቁረጥ አንችልም፣ ጉዟችንን ማጠናቀቅ አንችልም። እባክህን የአላህ መልእክተኛ ትርፍ ምግቦቻቸውን ያላቸውን ትንሽ እንዲያመጡ አድርገው ዱዓ አድርግበት አላህ ይባርከው ዘንድ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አዛኝ ናቸው። ለባልደረቦቻቸው እንዳይራቡ ያዝናሉ። በተመሳሳይ ደግሞ አማካሪም ናቸው። ወሻዊርሁም ፊል አምር ታዘዋል። በጉዳይ ነገር ላይ አማክራቸው። እኔ ነብይ ነኝ፣ ጅብሪል ነው ጧት ማታም ያማክረኝ፣ የሰማይ ደብዳቤ ይመጣልኛል ብቻ አይደለም አውራቸው ተብለዋል። ይሄ ነው ለኡመታቸው አለይሂ ሰላቱ ወሰላም ያስተላለፉት። ከዛም የዑመር ምክር ሰሙና መልእክተኛው አለይሂ ሰላቱ ወሰላም ምግብ እንዲሰበሰብ አደረጉ። ምግቡ ተሰበሰበ። ያነ ቴምር ያመጣል፣ ይሄ ቆራሳ ዳቦ ያመጣል፣ ያንኛው ገብስ ያመጣል። መሃል ላይ ተሰበሰበ። ከተሰበሰበ በኋላ ረሱል አለይሂ ሰላቱ ወሰላም አላህ እንዲባርክላቸው ተማጸኑት። ከዛም መጣችሁ ምግባችሁን ውሰዱ ተባሉ። ያ ሁሉ ሰራዊት እየመጣ ለራሱም ይበላው ለጉዞም ያስፈልገውን ስንቁን እየሞላ መውሰድ ጀመረ። ሰራዊቱ ሁሉ ተመገበ። ከዛም በልተው ለጉዞም ያስፈልጋቸውን ዕቃቸውን ሁሉ የምግብ አይነት ቴምሩን፣ ዳቦውን፣ ገብሱን ሁሉን ከወሰዱ በኋላ አሁንም ተርፏል። ከዛም ረሱል አለይሂ ሰላቱ ወሰላም ምን አሉ? አሽሀዱ አን ላ ኢላሃ ኢላላህ እመሰክራለሁ ከአላህ ውጭ ሌላ የሚገዙት ጌታ እንደሌለ፣ ወአኒ ረሱሉላህ እኔም ደግሞ የሱ መልእክተኛ መሆኔን እመሰክራለሁ። ላ የልቀ አላሁ ቢሂማ ዐብዱን ገይሩ ሻኪን ፈዩሕጀብ ዐኒል ጀና። በዚች ቃል አንድ ባሪያ ጥርጣሬ ውስጡ ሳይኖርበት አላህን ከተገናኘው ጀነት ለሱ አትጋረድም አሉ። ጀነት ይገባል። ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ የተውሂድ መሰረታዊ ምሰሶዎች አላህ ውጭ የሚመለክ ጌታ የለም። በእውነት በውሸት ሌላ ሊመለክ ይችላል። ነብዩና መሐመድ አለይሂ ሰላቱ ሰላም የሱ መልእክተኛ ናቸው። እንዲህ አይነት ተአምር ያ ሰራዊት ሲያይ እንዴት አይነት የኢማን ጥልቀቱ ሊገቡ እንደሚችሉ ተመልከቱ። አስተምሮት እናውጣ። የመጀመሪያው ሌሎችን የሚያስን ሌሎችን የማይችሉትን ተአምር የፈጸሙ ነብይ ናቸው። አላህ መልእክተኛውን በተአምራት አግዟል። ለቀድ አርሰልና ሩሱለና ቢልበይናት ቀድ ፈሰልና الآيات لقوم يوقنون እኛ አንቀጾቻችንን ተአምሮቶቻችንን አብራርተናል። ለምን? لقوم يوقنون የቂን ለሚሉ ሰዎች የቂንን ይጨምራል። እርግጠኝነትን ውስጥ ላይ በያዝነው እምነት መኩራትን፣ መደሰትን፣ ማመንን ይጨምርልናል። የመጀመሪያው እሱ ነው። ሁለተኛ ሰሃቦቹ ተመልከቱት። በረሃ ላይ ናቸው፣ ችግር ውስጥ ናቸው። ያሳለፉትን ውጣ ውረድ፣ ረሃብ፣ ችግር ይህን ዲን ከጠላቶች ለመከላከል በጠንካራ መሰረት ላይ ለማቆም ያደረጉትን ልፋት እናያለን። ሶስተኛ መልእክተኛው አለይሂ ሰላቱ ሰላም በባልደረቦቻቸው ተጨባጭ ላይ የሚጨነቁ፣ የሚያስቡ፣ የሚያዝኑ እንደነበሩም እናስተውላለን። አራተኛ መልእክተኛው አለይሂ ሰላቱ ሰላም የሌሎችንም አስተያየት እንደሚቀበሉ እናያለን። ሰይድና ዑመር ሐሳብ አቀረበ፣ እሱን ተግባራዊ ያደረጉት። ይሄ ተግባራዊነት ተአምርን ወለደ። አላህ ይህን ተአምር እንዲከሰት አደረገ። ስድስተኛ ከዚህ የምንማረው ነገር አንድ ሰው ተውሂዱን ካጠራ በነብዩ ሰለላሁ ዐለይሂ ወሰለም ያለውን እምነት ካጠናከረ ጀነት ለሱ አትጋረድም። የጀነት መግቢያ ቁልፎች ላኢላሃ ኢላላህ ሙሐመዱን ረሱሉላህ ናቸው። ቁልፉን በትክክል ጥርሱን ሳናዛባ ይዘን ከመጣን ጥርት ባለ ተውሂድ ማረፊያችን ጀነት ነው። አላህ ከጀነት ሰዎች ያደርገን። ሌላ ተአምራቶችን እንመለከታለን። ባስተምሮቱ እንደምቃለን። ወሰለላሁ ዐለይሂ ወሰለም ወባረከ አለ ነብይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ